ውዶቼ እንዴት ናችሁ? ደህና ናችሁ አላችሁ? ቢዝ ናችሁ? እኔ አለሁላችሁ። ሁሉ አማን ነው። እኔ ጋር ሁሉ ሰላም ነው፣ አማን ነው። ይኸውላችሁ ዛሬ እንግዲህ ቪዲዮ ልሰራ አስቤያለሁ ማለት ነው ውዶቼ። ልጆቹን አድርሼ ገና እየተመለስኩ ወደ ቤት እና ውዶቼ ይኸውላችሁ እንግዲህ ቁርስ አልበላሁም። በጣም ርቦኛል። በጣም ማለት ነው። እስቲ እንግዲህ አብረን ቁርስ እየበላን እንጨዋወታለን፣ ቡና እየጠጣን። ከዛ በኋላ ትምህርት እሄዳለሁ። ትምህርት አለብኝ እና ብቻ እስቲ ትንሽ እናወራለን አብረን። እስቲ በመጀመሪያ እቤቴን ትንሽ ጠረግ ላድርገው። ለምን ብትሉ ትንሽ ቆሸሽ ነገር ብሏልና ትንሽ ላጸዳዳው። ከዛ ተመልሰን እንገናኛለን ማለት ነው ውዶቼ። ይኸውላችሁ እንደዚህ አይነት ምንሽር ነው ያለኝ። እንደዚህ አሪፍ ማጽጃ ነው በነገራችን ላይ እንደዚህ ነው። እና እዛ ውስጥ ውሃውን የሚያስፈልጋችሁን ነገር ትጨምራላችሁ። ከዛ እዚህ ጋራ እንደ ጠመንጃ ሳብ ስታረጉት ይኸውላችሁ ያፈሳል፣ ውሃው ይወጣል ማለት ነው። ከዛ በኋላ ይዛችሁ ጠረግ እና እንደዚህ አጥድቼዋለሁ እላችኋለሁ። ወለላይ አጥድቼዋለሁ። አሁን እንግዲህ በነገራችን ላይ ካሜራ ሆልደሬ ተበላሽቶ በጣም ብዙ ጊዜ ሆኖኛል። ብዙም ቪዲዮ እየሰራው ስላልሆነ ትዝም አይለኝም ማለት ነው። መልሼ እንትን ለማለት ምንድን ነው ለመግዛት ኖር እኮ ነው። መግዛትማ አለብኝ ወይ የሆነ ሰው ገዝቶ መስጠት አለበት ለኔ። ገዝታችሁ ስጡኝ። ይኸውላችሁ እላችኋለሁ ዛሬ ዶሮ ወጥ አለኝ። ዶሮ ወጥ ሰርቼ እንግዲህ ስንት ቀኑ ይሄንን የነገረችኝ አንድ ልጅ አለች ማለት ነው። እኔ ዶሮ ወጥ ብዙ አድርጌ እሰራና ከፍዬ ፍሪዝ ዲፕ ውስጥ አደርገዋለሁ። ከዛ በኋላ እያወጣው ሲያምረኝ እበላለሁ ስትለኝ እኔ ማአት አድርጌ ሰራውኝና ይኸውላችሁ አልኳችሁ ፍሪዘር ውስጥ አድርጌያለሁ አሁን። እና ግን የተወሰነውን ደግሞ አስቀርቼ እበላለሁ ማለት ነው ትንሽ። ይኸውላችሁ አሁን ያሰብኩትኝ ፍርፍር ላደርገው ነበረ፣ ግን ፍርፍር ከማደርገው እንደዚቹ ለምን አልበላውም ብዬ አሰብኩኝ ማለት ነው ውዶቼ። ላሳያችሁ። ዶሮ ያማራችሁ ሰዎች አላችሁ። እንጀራው ያው ምንም አይልም ነው። ያው እንጀራው ምንም አይልም፣ ለክፉ አይሰጥማ። እንደ ኢትዮጵያ እንጀራ ባያምር ምንም አይልም። ይኸውላችሁ እዚህ ቆንጆዬ ዶሮ ወጥ ሰርቼ እንደዛውም ደግሞ በርበሬ የለኝም ነበረና አሁን ከሀገር ቤት እስኪመጣልኝ ድረስ ወይኔ ምንድነው መሆነው እያልኩኝ ነበር። አልቆብኝ ማለት ነው። የዛሬ አመት ያመጣሁት እና አመጣችልኝ። ይኸውላችሁ ማአት በርበሬ አድርጌበት እንዴት እንደሚያቃጥል። በእርግጥ ዶሮ ይላል። ዶሮ ደስ የሚለው ምንድነው በጣም ሲያቃጥል ነው። በጣም ነው የጨመርኩበት በርበሬ እና ያቃጥላል፣ ይጣፍጣል። እና እስቲ እንደኔ ምች አሁን እኔ ለምሳሌ ምች መታኝ በለው። የት ነው መታኝ ካላችሁ አፍንጫዬ ውስጥ እዛ ውስጥ አብዛኛውን ጊዜ ምች ሲመታኝ አፍንጫዬ ውስጥ ነው የሚመታኝ። እቺም አፍንጫ ሆና ማለት ነው። ቀኑብሽ አፍንጫ እና ብዙ ጊዜ የሚመታኝ እዛ ውስጥ ነው። ለምን እንደሆነ አላውቅም። ምክንያቱ ምን እንደሆነ አላውቅም ጋይስ። ከዛ ደግሞ ሲበላችሁ ማከክ እንኳን አትችሉ ጋይስ። ካከካችሁት ደግሞ እየሰፋ ወደ ውጭ ሁሉ ይወጣል። ስለዚህ አትነኩትም። ከባድ ነው የእውነት። ብዙ ጊዜ በቃ ሁሌም የሚመታኝ አፍንጫዬን ነው። ምክንያቱ ምን እንደሆነ ባላውቅም፣ ምክንያቱ ምን ይሆን የምታውቁ ሰዎች አላችሁ። ብዙ ጊዜ አፍንጫችሁን የሚመታችሁ ሰዎች አላችሁ። አፍንጫዬን በጣም ይወደዋል ምች በጣም። ምክንያቱ ምን እንደሆነ አላውቅም። ይሄ ዶሮ ወጥ ነው ያስመታኝ እርግጠኛ ነኝ። እናም አላችኋለሁ አሁን ከፈተና ቦታ ስመለስ ረሳሁት ጋይስ፣ ረሳሁትኝ ቪዲዮ ማድረግ። እናማ እናንተ እስቲ
ምን አይነት ጫማ ነው የምትወዱት ለእግራችሁ? የሚያምርና የሚቆረቁር ነው ወይስ በጣም ባያምርም ለእግራችሁ የሚመች ጫማ ነው የምትመርጡት? እኔ የምመርጠው ብዙ ጊዜ ለእግሬ ምቹ የሆነ ጫማ ነው እንጂ ሰላብረቀረቀ ሰላማረ ምናምን ነገር አልመርጠውም ማለት ነው። እና ለእግር የማይመቹ የሆኑ ጫማዎች ለኔ ምርጫዬ አይደሉም ማለት ነው ውዶቼ። ማይክል ክሮስ የሚባል ጫማ ማይክል ክሮስ ብቻ በጣም አሪፍ ጫማዎች ናቸው። ቦርሳዎች አላቸው ምናምን ነገር እና ከነሱ ላይ 5 ጫማ ገዛሁ። 5 ጫማ ሰው 5 ጫማ ይገዛል። ደግሞ ስኒከር ከዛ አንዱ ብቻ ነው የሰመር ጫማ የገዛሁት ማለት ነው። ወይም ደግሞ ክፍት የሆነ ጫማ የገዛሁት አንድ ብቻ ነው። 4ቱ ስኒከሮች ናቸው። እኔ ብዙ ጊዜ ላሳያችሁ ጫማዬን። እንደዚህ አይነት ጫማዎች እወዳለሁ። በቃ የሚመቹ ማለት ነው፣ ኮምፈርት የሆኑ እና ውድም ናቸው። ታዲያ እነዚህ ጫማዎች እና በፍቅር ነው የምወዳቸው ብታዩ እንደዚህ አይነት ጫማዎች። አሁን ደግሞ የገዛሁት ጫማ እዩልኝ። ይሄ ነው ሚካኤል ክሮስ ነው። ሚካኤል ክሮስ ይሄ ነው የገዛሁት እና ይሄንን ገዝቻለሁ። ይሄኛው ግን ትንሽ ያስፈራል፣ በጣም ትልቅ ነው። 38 እና 37 ነው እኔ የማጠልቀው። ይሄኛውን 38 ነው የገዛሁት፣ ግን በጣም ተለቀብኝ ጋይስ። ግብዳ ነው እና ውስጡን ደግሞ እዩት። ኤምኬ አለው። ከዛ ክፍቷ ደግሞ እቺ ነች። እቺ ነው የገዛሁት። ቆንጆዬ ናት፣ በጣም ታምራለች ማሻአላ። ከዛ ደግሞ ይሄንን በቃ በጣም ኢኳሊቲ የሆኑ ናቸው እና ስንት ፐርሰንት ወርዶ ነው የገዛሁት? 60% ወርዶ ነው የገዛሁት በነገራችን ላይ። እና በዚህ ሀገር 2500 የነበሩት 2599 የነበሩት 99 ምናምን ይወዱ አይደለ? እኔ ደግሞ የገዛሁትኝ 599 ገዛሁት ማለት ነው ውዶቼ። እና በጣም ጸዴ ጫማዎች ነው የገዛሁት ማሻአላ። ይስ ወደ 13000 ብር የሚያወጣ እኔ እንግዲህ ኦልሞስት 3000 በሉት፣ በ3000 ብር ገዛሁት ማለት ነው። እጥፍ ነው ያተረፍኩት ማለት ነው። እና ካሁን በኋላ ጫማ አልገዛም ማለት ነው። እነዚህን እያቀያየርኩኝ አራቸውን አበላቸዋለሁ። ለብዙ አመት አልገዛም። ማንም ይገዛው ካሁን በኋላ ጫማ? ምናልባት ሰመር ሲሆን የሰመር ጫማ ልገዛ እችላለሁ፣ አይታወቅም። እና ማላችኋለሁ አሁን ያዕቆቤን ታክሲ ያመጣልኛል። ከዛ በኋላ እኔ ደግሞ ከታክሲ በኋላ ወክ እናደርጋለን። ዛሬ እንደበፊቱ መኪና ይዘን አዩቤን እናመጣም፣ ወክ አድርገን ሄደን አዩቤን እናመጣለን ማለት ነው። በዛውም እንደውም ሰዓትም ይሄድልናል። እና ውዶቼ እንደዚህ ላችኋለሁ። እናማ ጫማዬን ወዳችሁታል ወይ? ጫማዎች ወዳችኋቸዋል? ከወደዳችሁት ግዙ እናንተ። በጣም አሪፍ ኳሊቲ የሆኑ ጫማዎች ናቸው። በነገራችን የሆኑ የዚህ ሀገር ሰዎች አሉ እዛ ጋር ቁጭ ብለው ሁሌ ሲጋራ የሚያጨሱ ማለት ነው። ስራ የላቸውም እንዴ? እኔ በጣም ይገርመኛል። ሁሌ ከስራ ስመጣ እዛ ናቸው። ትምህርት ቤትም ሄጄ አሁንም ስመጣ እዛው ናቸው። በቃ አልኳቸው እንዴ ሆይ ስደተኛ አይሰራም ምናምን ይላሉ። እንደውም እኛ ነን በጣም እየሰራን ያለ ነው በአሁኑ ሰዓት። ቁጭ ብለው ወንበር ነው የሚያሞቁት ጋይስ። ግራ እየገባኝ ነው። ሰው ያዕቆብ ወክ ማድረግ አልፈለገም። ገና ከመኪና ከታክሲ ስቀበለው እምቢ አለ። እና ስለዚህ አሁን በመኪና ሄደን አዩቤን እናመጣዋለን ማለት ነው ውዶቼ። ምንም ማድረግ አይቻልም። ወክ ብናደርግ አሪፍ ነበረ። ከዛ ደግሞ ወክ ምንድነው መኪና ከነዳን ሌላ ቦታ መሄድ ይፈልጋሉ። ሌላ ቦታ ሄደው ምናምን ኢንጆይ አድርገው ምን አለባቸው እነሱ እና ያ ምናምን ነገር እንድገዛላቸው ፏብልጭ ማለት ይፈልጋሉ። ቀጥታ ወደ ቤት መምጣት አይፈልጉም። እቤት አንሄድም፣ እሺ እቤት አንሄድም
አዩብ ገና ስንሳፈር አልኳቸው። ያዕቆቤ ጸጉሩን ስቆርጠው ሌላ ልጅ መሰለ። ጸጉሩን ቆርጫለሁ። ጸጉሩን ለመቁረጥ በነገራችን ላይ በጣም ብዙ ኢነርጂ ነው የሚጨርሰው። ልክ እኔ ብቻ ነኝ መቁረጥ የምችለው እንጂ ሌላ ሰው መቁረጥ አይችልም ስላችሁ በጣም ጊዜ ይፈልጋል። ከዛ በኋላ ያው ማወቅ አለባችሁ እንዴት አድርጋችሁ መቁረጥ እንዳለባችሁ። በጉልበትም አይቻልም ወይም ደግሞ በቃ አለ አይደለ በጣም ጊዜ ይወስዳል። እሺ አይልም፣ ያለቅሳል። የሆነ አንገቱንም ቆርጦት ነው የሚመስለው። በቃ እሱን ነገር እንዴት አድርጌ ላስለምደው ራሱን እንዳለብኝ አላውቅም። እና ይኸውላችሁ በስርዓቱ መቁረጥ አልቻልኩም ማለት ነው። እንዳለ ነው ያነሳሁት። እንዳለ ስላችሁ መላጣ አይደለም ታዲያ። አዎ እንደዚህ ነው ያነሳውለት። አዩብዬን ቆርጫለሁ። ማሻአላህ አዩቤ የኔ መላጣ። እናማ አዩቤንም አመጣሁት እላችኋለሁ። አዩቤም ጸጉሩን ቆርጫለሁ። ሁለቱም ተቆርጧል ማሻአላህ። እና አንገቱ ላይ እንትን ሰርቷል። ይሄ ምንድነው የአንገት እንትን እና እንደዛ ነው። ማን ይሳመኝ እናንተ እዚህ ጋር ማን ይሳመኝ? አዩብ አንተ ነህ? ሄይ ያዕቆብ ጎበዝ አንበሳ ልጅ፣ የኔ ጎበዝ ልጅ ውጪ ነበረ እና ወዲያውኑ ቶሎ ነው ይዤው የመጣሁት። በነገራችን ላይ ማለት ነው ውዶች አዩቤ ፍቅር ጀምሯል። መቼም የሚወዳት ልጅ አለች። አያድርስ ነው ገና በዚህ እድሜው በጣም ነው የሚወዳት ልጅቷ። እንዴት እንደሚንከባከባት፣ እንዴት እንደሚያቅፋት፣ እንዴት እንደሚስማት፣ እሷም እንዴት እንደምትወደው ብታዩ፣ እንዴት እንደምትስመው በቃ እጅ ለእጅ ተያይዞ ዛሬም አብረው ነበሩ። ሌላ አብዴሊንግ ነው የምትሄደው ግን ከሱ ጋር ነበረች ዛሬ እና እሱን ፈልጓት ይሄዳል፣ እሷን ፈልጋው ትመጣለች። በቃ ፍቅር በፍቅር ናቸው እና እጇን ይዞ ነው የሚሄደው አልኳችሁ። በቃ ፕሮቴክተሯ ነው። ገና ካሁኑ ጀምሮልኛል ውዶቼ። እና በጣም የሚወዳት ሲሪየስሊ የእውነት በጣም በፍቅር በቃ እና አብራው ብትውል አብራው ብትሄድ በቃ ሁሉን ነገር አብረው ቢያደርጉ በጣም ደስ ይለዋል። እና እዚህ ትምህርት ቤት ራሱ ከሱ ጋር ነው የምትጫወተው፣ እሱም ከሷ ጋር ነው የሚጫወተው አብረው ሲሆኑ ማለት ነው። እና እጇን እንዴት እንደሚይዛት ኦ ማይ ጉድነስ! አይ ፍቅር ያለ ሰው ያወራል። የኔ አንበሳ እንኳን አደክልኝ እንኳን ጠበስክ። ጉድነስ ያዕቆቤ ንጂ ያለ እና ነዳለው። ኦኬ አሁን እንግዲህ ወደዛ ጋር ስንደርስ ወደ ቤት አንሄድም። በዚህ ንጂ ይላል። ወደ ከተማ መሄድ ይፈልጋል። አዩቤም እንደዛ፣ ያዕቆቤም እንደዛ። ስማቸውን አምታተዋለሁ ጋይስ። ማአት ደርዘን ልጅ እንዳለው ሰው አዩቤ ያዕቆብ ብለዋለሁ፣ ያዕቆብና አዩ ብለዋለሁ። አንዳንዴ ምን ሆኜ ነው ብዙ ልጆች ቢኖረኝ ምን ሊሆን ነው? ስማቸውን ሁሉ ላላቀው ነው። ጉድ እኮ ነው። ያዕቆብና ለአዩብ የሚጠጣ ገዛውላቸው እና የሚበላ ገዛውላቸው። እየጠጡ ነው። የስ ይበላሉ። ከዛ ደስ ብሏቸው ወደ ቤታቸው ይሄዳሉ። ከዛ ተመልሰው መውጣት ከፈለጉ ይወጣሉ። አልደከመኝም ዛሬ ስራ ስላልነበርኩኝ፣ ፈተና ነበረኝ። ፈተና ጨርሼ ቶሎ ነው የተመለስኩት። ያ አልደከመኝም። ስለዚህ እንደፈለጉ ማዘዝ ይችላሉ። ዛሬ እንደፈለጉ ማሽከርከር ይችላሉ። እኔም ተፈቅዶላቸዋል። ውዶች ይሄውላችሁ አሁን ጨርሰናል እላችኋለሁ። አሁን ወደ ቤታችን እናንጠረጥረዋለን። ያዕቆብም አዩብም ጥግብ ብለውልኛል። የስ እናማ ስንቶቻችሁ እናቶች ናችሁ እንደዚህ የምታረጉ? ይነጣጠቃል ደግሞ ያዕቆብ የራሱን ጨርሶ የአዩብን ይነጥቃል ማለት ነው። ያዕቆብ ዱፎ ወሪንቴ የወረሶ ማማ ነገር ትንሽ ነው የቀረው። አንድ ነው ምናምን ነገር ነው የቀረው።
ዴጎ ብራ ማማ ዱስካፎ እንደዚህ የሚወረውረው ፊቴ ላይ ያዕቆብ አልቋል። አንድ ብቻ ሲቀር ነው። በርግጥ ዴጎ ብራ ማማ ሰው እየገባን ነው እላችኋለሁ። እየገቡ ነው። ጦሩ እየገባ ነው። እሺ የኔ ድንብሎቃ ተመልሰው መውጣት ይፈልጋሉ ጋይስ። የስ እቤት ገባን እላችኋለሁ። አሁን እንግዲህ ጎበዝ ያዕቆብ አንበሳ ወላሂ ጫማውን እያወለቀ ነው። የኔ ቆንጆ ልጅ የኔ አንበሳ ቦታው ላይ ጎ ወጥሮት ነው እዚህ ድረስ የደረሰው። ኦኬ ኦኬ ባባ ጫማዬን አውልቂ እያለ እና ማውዶቼ እንግዲህ ይሄን ይመስላል የዛሬ ውሎዬ ልበላችሁ እና ጎበዝ ዋው አዩ ጫማዬን አውልቂ ሲል የነበረው ራሱ ይችልበታል። አውቆ እኔን ለማስለፋት ነው እንጂ ጎ ጎ ጎ እና ይኸውላችሁ እላችኋለሁ እንደዚህ ነው። አሁን በሬን ቁልፍ አደርግና ቁልፌን አወጣለሁ። የስ እንደዛ ነው። እናማ ሰላያችሁ ስለተመለከታችሁ በጣም አመሰግናለሁ። ኦኬ ያማታ በርዝኪ ኦ ማይ ጋድ ኡፍ አደጋ እኮ ነው ጋይስ። በርዝኪ ይላል። ይኸው እንግዲህ አሁን ደግሞ ማታ ሆነ ማለት ነው። አዩቤና ያዕቆብ አንድ ላይ እየተኙ vem ska sitta här? Nej, varför? Du kommer sova. እንዴ እዚህ ተቀመጪ ይለኛል። የአዩቤ አልጋ እዛ ጋ ነው። ያዕቆብ እዚህ ጋ ነው። ግን ያዕቆብ እዚህ አዩብ እዚህ መተኛ ፈልጓል። ያዕቆብም ያው አለ አይደለ መተኛት አልፈለገም። ከኔ ጋር ነው መተኛት የሚፈልገው። እስካሁን ድረስ በጣም ያስቸግራል ማለት ነው። ያው ሊለምድ አልቻለም። እናንተ ከአንድ ሳምንት በላይ ሆኖታል። ግን ሊለምድ አልቻለም እና እንደዚህ አሳምሬላቸው እንዲቆንጆ አድርጌላቸው እንደዚህ ቆንጆ አድርጌ እዚህ ጋር እንደዚህ ፒያኖቸውን አድርጌላቸውና አልወደደውም ያዕቆብ። ከባድ ነው ጋይስ። እና በቃ አይተኛም ማለት ነው። ለሊት ብድግ ብሎ ይመጣል። አሁንም በግድ ነው ማስተኛው እዚህ ቁጭ ብዬ ማለት ነው። ወዶች ገፈፈው ያስካይዳይዲን ያይርዳይዲን ማማ ሀር ባሽጉ የራሱ ነው እንትን ልስጠው የሚለብሰውን በልብስ ደግሞ ሊጣሉ ነው። ይሄ ማማ ይሆን ነው ብታዩ ሁለታ ከፍታ አድርገው ተኝተዋል። እዚህ ጋር ስመጣ ማለት ነው ተኙ እያልኩኝ 30 ጊዜ መጥቼ ነው። አሁን ዛሬ ምስቲ እንግዲህ ይተኛሉ ብዬ ተስፋ አደርጋለሁ። ሰው እንደዛ ነው እላቸዋለሁ። ያዕቆብ say good night. Sova gott. Jakob, good night. I love you. I love you. Mwah. Jag älskar dig. Ja, Ayu, jag älskar dig. Okej, good night.